የዳሌ መገጣጠሚያ ቅየራ ከምንሰራላቸው ታካሚዎች ብዙዎቹ እያፈሩ ከሚጠይቁን ጥያቄዎች መካከል መገጣጠሚያ ቅየራ ከተሰራልኝ በኋላ ከትዳር አጋሬ ጋር መቼ ግንኙነት መጀመር እችላለሁ የሚል ጥያቄ ይገኝበታል። በእርግጥ ሳይንስ ላይ የሚያሳፍር ነገር የለም። ይሄ ነገር በግልጽ መታወቅ አለበት። ባለመታወቁ ምክንያት ብዙዎች ዲስሎኬት አድርጎ ወይ ውልቃት እንደዚህ አጋጥሟቸው የሚመጡም አሉ። አንዳንዶቹ ደግሞ ባላስፈላጊ ሁኔታ ረጅም ጊዜ ሲጠነቀቁ የሚኖሩ አሉ። በዚህ ጉዳይ ላይ ጥናቶች የሚያሳዩት በአማካይ የተለያየ ጥንቃቄ ማድረግ ያለባቸውን ስፔሲፊክ ጥንቃቄዎች ቀዶ ሕክምናውን ከሰራላቸው ሐኪም ጋር መመካከር ያለባቸው መሆኑ እንዳለ ሆኖ በጥቅሉ ግን የዳሌ መገጣጠሚያ ቅየራ ከተሰራ በኋላ ግንኙነት መጀመር የሚቻለው በአማካይ 1 ወር ከ15 ቀን ካለፈ በኋላ ቢሆን ይመከራል። እንደዛም ሆኖ ግን የዳሌ መገጣጠሚያን በከፍተኛ ሁኔታ ማጠፍ የሚያስፈልጋቸውን ፖዚሽኖች መከላከል አለባቸው ተብሎ ይመከራል። የተለያዩ በዚህ አይነት መልኩ ማድረግ እችላለሁ ወይ ብሎ ስፔሲፊክ ጥያቄዎች ሲኖሩ ፐብሊክ ላይ መወያየት እያንዳንዱ ዲቴል ስለማይቻል ለሰራላቸው ሐኪም መጠየቅ አለባቸው መሆኑ እንዳለ ሆኖ እንግዲህ በጥቅሉ ግን 6 ሳምንት የሚለውን አትርሱ ለማለት ነው። አመሰግናለሁ።